በመጀመሪያ እኔ በኮሚቴው ውስጥ ያለኝ ኃላፊነት የመንግስት መዋቅር ወይም ደግሞ የመንግስት ሰራተኛውን በብሔረሰብ አስተዳደር ውስጥ የሚገኘው መንግስት ሰራተኛ በአጠቃላይ ሰብሳቢ ነኝ። ስለዚህ ከአጠቃላይ መንግስት ሰራተኛው ከተቋማት ከህብረተሰቡ ከልዩ ልዩ ተቋማት የሚሰበሰበውን ገንዘብ በበላይነት የምሰበስበው እኔ ነኝ። እንደሚታወቀው የተፈራ ኃይሉ አጠቃላይ ሆስፒታል ባለፉት ጊዜያት ከህብረተሰቡ ጋር ባደረግነው ውይይት እና መድረኮቻችን ላይ በርከት ያሉ ጉዳዮች፣ ቅሬታዎች፣ የመልካም አስተዳደር ጉዳዮች ይነሱበታል። ዋናው ከማህበረሰቡ የሚነሳው ችግር ወይም ደግሞ ቅሬታ ተቋሙ ከሚሰጠው አገልግሎት ጋር በተገናኘ የአገልግሎት ጥራት ችግር ያለበት መሆኑና በተለይም ደግሞ ሆስፒታሉ ያሉበት የውስጥ ጉድለቶች ወይም ደግሞ ከአገልግሎት አሰጣጥ ጋር በተገናኘ መሟላት የሚገባቸው ግብአቶች ላይ በስፋት አስተያየት እየተሰጠ ቆይቷል። በአንድ በኩል ሆስፒታል ውስጥ ያለውን የአጠቃላይ አገልግሎትን ለማሻሻል የሚደረገውን ጥረት መንግስት በከፍተኛ ደረጃ ለማገዝ ለመደገፍ ጥረት እያደረገ መጥቷል። ነገር ግን ሆስፒታሉ ያለበት ችግር በጣም በርካታ ከመሆኑ ጋር በተያያዘ መጠነ ሰፊ ወይም ደግሞ የተወሳሰቡ ችግሮች ያሉበት መሆኑን በመገንዘብ አንዱን ችግር ብቻ ነጥሎ በመፍታት በአጠቃላይ ሆስፒታል ውስጥ ያለውን አገልግሎት ማሻሻል እንደማይቻል የብሔረሰብ አስተዳደሩ አመራር የተገነዘበ መሆኑና በአጠቃላይ ማህበረሰቡ ጋር የሚነሳ ጉዳይ መሆኑን በመገንዘብ በዚህ በጀት ዓመት በተለይም ደግሞ የክረምት በጎ ፈቃድ ስራውን መሰረት በማድረግ እዚህ ሆስፒታል ላይ ምን መስራት አለብን፣ በጠቅላላ ኢንተግሬትድ የሆኑ ፕሮብለም ነው ያሉበት፣ ይህንን ለማሻሻል ምን ማድረግ አለብን የሚለውን እንደ ብሔረሰብ አስተዳደር አመራርም በአጠቃላይ ቦርዱም ቁጭ ብሎ ከገመገመ በኋላ ዋነኛው መፍትሄ የማህበረሰቡን አቅም እንደወሳኝ አርጎ መጠቀምና ከማህበረሰቡ ገቢ በማሰባሰብ ከመንግስት ጋር በመቀናጀት በሆስፒታል ውስጥ ያሉትን ችግሮች ለመፍታት የሚያስችል እቅድ አውጥተን እየተረባረብን እንገኛለን። የያዝነው እቅድ ትክክልና ተገቢ መሆኑን ይሄን ሆስፒታል ማሻሻል የመንግስት ድርሻ ብቻ ሳይሆን መላው የብሔረሰብ አስተዳደሩ ማህበረሰብ መሳተፍ አለበት የሚለውን የተስማማንበትና ምናልባትም ከመንግስት ሰራተኛው ባለፉት 5 ቀናት ብቻ ከ33 ሚሊዮን ብር በላይ ቃል የተገባና ይሄን ገንዘብም ተቋማቱ ወደ ፋይናንስ ደብዳቤ እየጻፉ ከዚህ ወር ከሐምሌ ወር ጀምሮ የሚቆረጥበት በወር በሚቀጥሉት ወራት እየተቆረጠ ለዚህ ገቢ የሚውል መሆኑን ወይም ሆስፒታሉን ለመደገፍ በያዝነው እቅድ መሰረት ከመንግስት ሰራተኛው የሚውል መሆኑን ተግባብተናል። እንግዲህ 33 ሚሊዮን የሰበሰብነው በ5 ቀን ባልሞላ ጊዜ ውስጥ ነው። አብዛኛውን ሰራተኛ ገና ተደራሽ አላደረግነውም። ምክንያቱ ደግሞ የመጀመሪያ በወረዳ ማዕከል ያለውን መንግስት ሰራተኛ ማወያየት አለብን። እሱን ከጨረስን ከተግባባን በኋላ ወደ ቀበሌ ያለውን መላው መምህራን ማግኘት ማወያየት ይጠበቃል። እስካሁን ባለው ሂደት ውስጥ አዎንታዊ የሚባል ምላሽ ነው እያገኘን ያለ ነው። በርቱ፣ ጠንክሩ፣ ከዚህ በላይ መስራት አለባችሁ፣ ከጎናችሁን የሚል ግብረ መልስ ነው እየሰጠን ያለው። በዚህ አጋጣሚ መላው አርሶ አደር ከህፃናት ጀምሮ በዚህ የተቀደሰ ተግባር ላይ በተሟላ መንገድ ተሳትፎ እያደረጉ ይገኛል። እንግዲህ እንደኛ ኮሚቴ ነው ይሄን እያቀረቡ ካለሁት። በዚህ ጠቅላላ አብይ ኮሚቴው የሚመራው ንኡሳን ኮሚቴዎች አሉ። የነሱ በልዩ ሁኔታ ከዚህ ስራ ጋር ተወስዶ ሲታይ ደግሞ የሚጨምር እና ደግሞ ሆስፒታሉን ለያዝነው እቅድ በተለያየ መንገድ ድጋፍ እያገኘ መሆኑን የሚያመላክቱ ጉዳዮች አሉ። እንግዲህ በዚህ አጋጣሚ ለመላው መንግስት ሰራተኛና ለብሔረሰብ አስተዳደራችን ማህበረሰብ ማስተላለፍ እንፈልገው ነገር የሰጣችሁን ገንዘብ አለ ወዳችሁ ፈቅዳችሁ ይሄ ሆስፒታል እንዲሻሻል አገልግሎቱ በተገቢው መንገድ ለማህበረሰቡ ተደራሽ እንዲኖር አስባችሁ የሰጣችሁን ገንዘብ በእርግጠኝነት ማረጋገጥ የሚቻለው ያለምንም ብክነት ለታለመለት አላማ እንዲውል ጥብቅ ክትትል ይደረጋል፣ ግምገማ ይደረጋል። በዚህ ረገድ ምንም አይነት ብዥታ እንዳይኖር ከታለመለት አላማ ውጭ የሚውል አንድም ሳንቲም እንደሌለ ላረጋግጥላችሁ እወዳለሁ። አመሰግናለሁ።